በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ሰላም፣ የእመቤታችን ምልጃ፣ የመላእክት ጥበቃ፣ የነቢያት የሐዋርያት የጻድቃን የሰማዕታት በረከታቸው በሁላችን ላይ አድሮ ይኑር። እንደምን አላችሁ? እግዚአብሔር በረድኤቱ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዛሬ በአጭር ደቂቃ የማስተምራችሁ ከትላንት ወዲያ በምዕራቡ ዓለም ስለሚከበረው ሰይጣናዊ በዓል ይሆናል። ይህም ኦክቶበር 31 ላይ በየዓመቱ የሚከበር ሃሎዊን የተባለ በዓል አለ። ይህ በዓል ፍጹም ከእግዚአብሔር ቃል የራቀ እግዚአብሔር የማይመሰገንበት ሰዎች ካለባበሳቸው ካነጋገራቸው ከተግባራቸው እንደሚገልጹት ፍጹም ሰይጣናዊ የሆነ አሰራር እንደሆነ ታውቁት ዘንድ ነው። አንዳንድ ሰዎች ድንገት በምዕራቡ ዓለም አስተሳሰብ ውስጥ ካላችሁ ሊከብዳችሁ ይችላል። ግን እውነታው እንድታውቁት የእግዚአብሔር ቃል የሚነግረንን እንድትረዱት እፈልጋለሁ። በመጀመሪያ ይህ በዓል ሃሎዊን ተብሎ የሚታወቀው በዓል የማ በዓል ነው ካላችሁ የማያምኑ ሰዎች በዓል ነው። የፔገን አመለካከት ነው። የኢንሳይክሎፒዲያ ብሪታኒካ ላይ ስለዚህ በዓል ሲናገር In ancient Britain and Ireland, the Celtic festival of Samhain was observed on October 31st at the end of summer ይላል ሲጀምር። ይሄ በዓል የሚከበረው በዚህ በኦክቶበር 31 ሲሆን በአብዛኛው በጥንት እንግሊዝ፣ አየርላንድ ወይም ደግሞ የአውሮፓ ግዛቶች እንደ ሮማ ባሉ ይሄ በዓል በተለይ በካቶሊኩ እምነት ውስጥ የነፍሳት ሁሉ በዓል የቅዱሳን በዓል በማለት የሚያስቡት አለ። በአብዛኛው የካቶሊክ እምነት ከፔገን አስተሳሰብ ከማያምኑ ሰዎች አስተሳሰብ የተቀረጸ እንዳለ እንደሆነ የታወቀ ነው። ሌላ ቀርቶ የመድኃኒታችን የኢየሱስ ክርስቶስ ክብር ይግባውና ልደቱ የሚከበረው ዲሴምበር 25 ላይ የሚያከብሩት ሳቱርናሊና በተባለ ጣዖት የሚትራ የጥንት ግብጽ አማልክት የተወለዱበትን ቀን ሲሆን እንዲሁም እያንዳንዱ ስርዓት ከገና ዛፍ ተብሎ ከሚጠራው ጀምሮ ሰይጣናዊ አሰራር የያዘ ነው። በዚህ ቀን በሚከበረው በዓል ላይ በተለይ ብዙ ሰዎች ከስርዓቱ ካነጋገራቸው ካለባበሳቸው ጀምሮ በጣም ክፉ አይነት መንገድ ተከትለው የሚሄዱበት አሰራር ነው። ቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ በረከቱ በሁላችን ላይ ይደርና በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 22 ላይ የሚነግረን አንድ ቃል አለ። ቅዱስ ጳውሎስ የሚነግረን ይሄ ቃል ምንድነው የሚለው? ከማናቸውም አይነት ክፉ ነገር ራቁ ነው የሚለው። ከማናቸውም ክፉ ነገር ከማናቸውም ክፉ ከሆነ አሰራር በተለይ ቅዱስ ጳውሎስ በሌላ ስፍራ ላይ የአውሬው አሰራር ሚስጥራዊ አሰራር በአብዛኛው በዚህ ዓለም ላይ እየሰራ እንደሆነ ስለሚገልጥ በቁጥር 22 ላይ ከማናቸውም አይነት ክፉ ነገር ራቁ ነው የሚለው። ከአሰራሩ ጀምሮ ከጣዖት አምልኮ ጀምሮ እንድትርቁ ነው። አጋጣሚ በጄስልክ ላይ ሰፈሪ አካባቢ ካለው እንኳን ልውሰድላችሁና በምዕራቡ ዓለም የሚገርመኝ ምንድነው የጌታንም በዓል ያከብራሉ፣ የሰይጣንን በዓል ያከብራሉ። በአብዛኛው የጌታን በዓላት እንደውም እየቀየሩ ነው ያሉት። አሁን ይሄ የምትመለከቱት የሚሸጡት የፓምኪን ወይም ይሄ እንደ ዱባ አይነት ነገር ውስጡ እንደ አይን ይሰሩለታል፣ እንደ አፍንጫ ይሰራሉ፣ እንደ አፍ ይሰሩና ውስጡ እሳት ያደርጉበታል፣ መብራት ያደርጉበታል። ቀጥታ ያ የሰይጣን ምስል የሚያሳይ ነው። አሁን ይሄ እየተመለከታችሁት ያለው ቤተክርስቲያን ነው። እዚህ ጋር የነሱ ማለት ነው ያው ቸርች ነው ቤተክርስቲያን ነው ብለው ስለሚጠሩ በዛው ልጥራውና በዚህ በቸርቻቸው አጠገብ ነው ይሄንን የጎስት ምስልና የመናፍስት ምስል አስቀምጠው ይሄንን ዱባውን ደግሞ አስቀምጠው የሚሸጡት በዓል በመጣ ቁጥር ማለት ነው። በጣም የሚገርም ነው። የፕሮቴስታንት እምነት ወንጌል እንሰብካለን ጌታን እንሰብካለን የሚል እርግጥ ነው መሰረቱን ለማያቀው ነው። ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኛል እንደሚባል ወደ አፍሪካ ሄደው ወንጌል ሰባኪ ሆነው ወደኛ ጋር መጣው ወንጌል ሰባኪ ሆነው የሚታዩ ሊመስሉ ይችላሉ። በአብዛኛው ግን አሰራራቸው ሁሉ ሰይጣናዊ የሆኑ አሰራሮች አሉ። የዘመኑን ክፋት ተቀብለው የዘመኑን ድፍረት
ህግ አድርገው ባንዲራውን እስተማውለብለብ ደርሰው ይሄ ደግሞ በዓል ብዙ ጊዜ በቸርቾች በር ላይ ነው። ለምሳሌ በዚህ ቀን ከሚተላለፉ ፕሮግራሞች ውስጥ ብዙ ሰዎች እንደ አለባበሳቸውን ጭምር የሰይጣናዊ አለባበስ አድርገው የሚቀርቡበት ሲሆን ለምሳሌ ብዙ ጊዜ በዚህ አገር በመራቡ ዓለም የተለያዩ ሾዎች ይቀርባሉ፣ የቴሌቪዥን ሾዎች ይቀርባሉ። ከቀረቡት የቴሌቪዥን ሾዎች ውስጥ መካከል ለምሳሌ እንደ እርግጥ ነው የአለባበሷ የዌንዲ ዊሊያምስ የምትባለውን ሾው ስንመለከት አለባበሷ እንደ ሊበርቲ ስታቱ አይነት አለባበስ ነው የለበሰችው። ግን መድረኩ ላይ ሆና ኦቨር ሂትድ ሆኜ ወደኩ ብላ በላይቭ ቲቪ ላይ ማንም ሁሉም እየተመለከተው ስትወድቅ ይታያል። እስቲዩት የሚያስደነግጥ አይነት ነው። የምታየው አይነት ነገር ያለ ይመስላል። የምታየው አይነት ነገር ያለ ይመስላልና የመንፈስ ነገር ይመስላል። እግዚአብሔር ጤና ይስጣት። ግን አጠቃላይ የአውሬው አሰራር ውስጡን እንዳለ እንድትመለከቱት ነው። ስለዚህ የዛሬ መልእክት ምንድነው? በተለይ ኦርቶዶክሳውያን ፍጹም ከሆነ የሰይጣን አሰራር እንድትርቁ ይልቁንም ደግሞ በሀገራችን ያሉ የዜና ማሰራጫዎችን የሚሰሩ በግላቸው የተለያዩ ሾዎች ያላቸው ሰዎች በቴሌቪዥን ላይ በሬዲዮ ላይ ያሉ የምዕራቡን ዓለም አስተሳሰብና ክፉ የሆነውን ባህል ወደኛ ሀገር የሚያመጡ በተለይ ለኛ ሀገር የማይገቡ ነገሮችን በእኛ ሀገር ላይ ያመጡ ላሉ ሰዎች ይሄ መልእክት እንዲተላለፍ እፈልጋለሁኝ። ሃሎዊን ፍጹም ሰይጣናዊ አሰራር ያለበት ፈን አይደለም፣ ቀልድ አይደለም። እንደ ፈን አድርገው ፈን ነው እያሉ ሰውን ያስለምዱታል፣ ልጆቹን ያስለምዷቸዋል። ይህ አሰራር ግን በጣም ክፋታዊ አሰራር ነው። ልጆቼ ሆይ ከጣዖታት ራሳችሁን ጠብቁ። ከዚህ የክፉ አሰራር ራሳችሁን አንጹ። ከስምንተኛው ሺህ መቅሰፍት ራሳችሁን ሰውሩ። በማናቸውም አይነት መንገድ ከማያምኑ ጋር በማይመች አካሄድ አትጠመዱ። የእግዚአብሔርን በዓል አክብሩ እንጂ የሰይጣንን በዓል አታክብሩ። የሰይጣን መንፈስ አሰራሩ ለዘላለም የወደቀ የታሰረ ይሁን። ኃያሉ አምላካችን ክብር ምስጋና ይግባው። እናንተንም እግዚአብሔር ይጠብቃችሁ። ድንግል ማርያም አትለያችሁ። ከማናቸውም አይነት ክፉ ሥራ ራቁ። እግዚአብሔር ይጠብቀን። አሜን።